ለአፍሪካን ተማሪዎች ፉል ስኮላርሺፕ የሚሰጡ ለሃይ ስኩል ተማሪዎች እጅግ ሁለት ትምህርት ቤቶችን ዛሬ እናያለን። እነሱም እነማን ናቸው? አፍሪካን ሊደርሺፕ አካዳሚ የምንለው ነው። የአፍሪካን ሊደርሺፕ አካዳሚ የምንለው ለሃይ ስኩል ተማሪዎች ፉል ስኮላርሺፕ ነው። ይህ ትምህርት ቤት ደግሞ ሳውዝ አፍሪካ ላይ ጆሃንስበርግ ላይ የሚገኝ ሲሆን የትምህርት ቤት ይህ ለአፍሪካን ተማሪዎች ፉል ፈንድን ስኮላርሺፕ ሙሉ ወጪያቸውን የትኬት ወጪ የኤቭሪቲንግ ሙሉ ችሎ ወስዶ የሚያስተምር ትምህርት ቤት ነው። ይህ ትምህርት ቤት የተመሰረተበትን ዋና ዓላማ ሊደርሺፕ ተማሪዎችን ለማፍራት ስለሆነ ማለት ነው። ሁለተኛ ደግሞ ዩናይትድ ወርልድ ኮሌጅ የምንለው ዩናይትድ ወርልድ ኮሌጅ የምንለው በተለያዩ ቦታዎች ብራንቾች አላቸው፣ ግን አፕላይ ስታደርጉ በራሳቸው ምርጫ ነው ሀገሮችን ለእናንተ የሚሰጡት ማለት ነው። ደስ ያለ ያላፈንታ አለ እና ሌሎች ቦታዎችም አሏቸው የእነሱ የትምህርት ቤት ብራንቾች ማለት ነውና እነዚህ ትምህርት ቤቶች ለአፍሪካ ተማሪዎች በ11 እና 12 ፉል ፈንድድ ወስደው ሃይ ስኩል ስኮላርሺፕ የሚሰጡ ትምህርት ቤቶች ናቸው። እነዚህ ትምህርት ቤቶች ደግሞ በአሁኑ ሰዓት ተከፍተዋል። አፕላይ ማድረግ ትችላላችሁ። እንደዚህ አይነት የሃይ ስኩል የስኮላርሺፕ ነገሮችን ማወቅ የምትፈልጉ ከሆነ አፕላይ ማድረግ የምትፈልጉ ከሆነ ቻናል ሰብስክራይብ ማድረግ ሼር ማድረግ እንዳይረሳ ለጓደኞቻችሁ። ባይ ባይ።